ለመጨረሻ ጊዜ ይሳካልኛል ብለህ በሙሉ ተስፋ ያለምከው መቼ ነበር? ወይንስ ኑሮ ሕልምህን እንድትረሳ አስገድዶሃል? ሰላም ጤና ይስጥልኝ። ዛሬ ላወራችሁ የፈለግኩት ስለ ተራ እንቅልፍ ህልም አይደለም። ላወራችሁ የፈለግኩት በውስጣችሁ ስላለ እንቅልፍ ስለሚነሳችሁ አንድ ቀን እዚህ ደረጃ ደርሳለሁ ብላችሁ ስለምታስቡት ትልቁ ህልማችሁ ነው። ብዙዎቻችን ጊዜው አልፎብኛል ወይም አይሆንልኝም ብለን ህልማችንን በቁማችን ቀብረነዋል። ግን ሁኔታው ይህ ነው። ህልምህን ካቆምክ መኖር አቁመሃል። በዚህ ቪዲዮ ህልምህን ዳግም የምትቀጥልበትና ወደ ተግባር የምትገባበትን መንገድ አሳያችኋለሁ። እስከ መጨረሻው አብራችሁን ቆዩ። ሰዎች ህልማቸውን የሚያቆሙት ስለማይችሉ ሳይሆን ፍርሃት ስለሚገዛቸው ነው። ሰዎች ትችት ይፈራሉ፣ ምን ይሉኛል ይላሉ። እንዲሁም ውድቀትን ይፈራሉ፣ ባይሳካስ የሚል። እንዲሁም መንገዱ ረጅም መሆኑ ያስፈራቸዋል። ግን አስታውሱ፣ ማንኛውም ትልቅ ዛፍ የጀመረው ከአንድ ትንሽ ዘር ናት። ስለዚህ የህልም አስፈላጊነቱ ልንገራችሁ። ህልም ለህይወቴ ኮምፓስ ወይም አቅጣጫ ጠቋሚ ነው። ህልም ሲኖርህ ጠዋት ከአልጋ የምትነሳበት ምክንያት አለ። ህልም ሲኖርህ በችግር ውስጥ እንኳን ጥንካሬ ይኖራል። አሁን እንዴት እንቀጥል? ወይም ተግባራዊ ነጥቦች። ዛሬውኑ ትልቅ ቦታ ማድረስ አይጠበቅብህም። ዛሬ ማድረግ የምትችሉትን አንዲት ትንሽ እርምጃ ውሰድ። ሰሚ አትሁን። አይሆንም የሚሉን ሰዎች ሳይሆን ይቻላል የሚሉ ሰዎችን ብቻ ስማ። ውድቀትን እንደ ትምህርት ስትወድቅ ህልም አበቃ ማለት አይደለም፣ የተሻለ መንገድ ተማርክ ማለት ነው። ወዳጄ፣ ይህ ቪዲዮ እያየ ከሆነ ገና ተስፋ አለ ማለት ነው። እድሜ ምንም ይሁን፣ ያለበትም ሁኔታ ምንም ይሁን፣ ያሰብከው ቦታ ለመድረስ ዛሬም አልረፈደም። ያንን የቆየ ህልምን አውጣው። ዓለም ያንተን ውጤት እየጠበቀች ነው። ህልምን አታቋርጥ፣ ምክንያቱም ያንተ መሳካት ለሌሎች ተስፋ ይሆናል። አሁን አንድ ነገር እንድታደርግ እፈልጋለሁ። ኮሜንት ላይ ህልምን አላቆምም ብለህ ጻፍ። ይህ ለራሲ የምትገባው ቃል ኪዳን ነው። ቪዲዮውን ላይክ አድርጉ። ይህ መልእክት ለብዙዎች እንዲደርስ ይረዳል። ሰብስክራይብ አድርግ። አብረን እንድንጓዝና ሁልጊዜም እንደዚህ አይነት ቪዲዮዎች ሊደርስ ሰብስክራይብ ማድረጉን እንዳትረሳ። ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ቪዲዮ እስክንገናኝ ህልማችሁን እያሳደዳችሁ ቆዩ። ቻው። አመሰግናችኋለሁ።